የዚህችን ጽንፈኛ ሴት ምስል ለብዙዎች እንዲዳረስ አድርጉ እንዳትረሷትም። ሙስሊሞች በደንብ ሼር አድርጉት፣ ሪፖስት የሚደረግ ይቺ ጸጋ ገብረ መስቀል የምትባለዋ የአክሱም ትምህርት ቢሮ ኃላፊ ናት። ሙስሊሞች እናንተ አንዴ ተሸንፋችኋል፣ አርፋችሁ የምትማሩ ከሆነ ትምህርታችሁን ተማሩ፣ ሂጃባችሁን አይደለም ትምህርት ቤት በአክሱም መንገድ ላይ እንኳን ስትሄዱ መልበስ አትችሉም ብላ ተማሪዎችን ስትዘልፍና ስትሰድብ የነበረችው ግለሰብ እቺ ናት። ሙስሊም ተማሪዎች ትምህርት ቤት ላይ ሂጃብ ከተከለከሉ በኋላ መፍትሄ እናገኛለን ብለው ቢሮ ድረስ ሄደው እሷን ሲያናግሩ እናንተ አርፋችሁ የምትማሩ ከሆነ ተማሩ፣ ካልሆነ ግን ሂጃባችሁን ለብሳችሁ በዚህ ከተማ ውስጥ ራሱ መራመድ አትችሉም ብላ ተማሪዎችን ስትሰድብ የነበረችው ጽንፈኛ አክራሪ ጸጋ ገብረ መስቀል። እንደዚህ አይነት አክራሪና ጽንፈኛ የሆኑ በህግ ቢሮ ውስጥ በመንግስት ቢሮ ውስጥ ቁጭ ብለው የራሳቸውን ጽንፈኝነትና አክራሪነት የሚያራምዱበት ጊዜ ማብቃት አለበት። የዚህችን ፊት ሁላችሁም አትርሱት። ሰላም አለይኩም ወራህመቱላሂ ወበረካቱ።